ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬን ቪዲዮ ኮላቦሬት ያደረኩት ከፓፕ ሜሰን ጋር ነው። ፓፕ ሜሰን ማለት የተለያዩ የሚያማምሩ ሃይ ኳሊቲ ያላቸው ቆንጆ ለክቸሪ የሆኑ የቤት እቃዎችን ካውንተር ስቱል ነው። ሌላው ደግሞ ተመሳሳዩ ደግሞ የመመገቢያ ክፍል ወንበርም አላቸው፣ እንዲሁም አክሰንት ቼር አላቸው ማለት ነው። ስለዚህ እንደምታዩት እየከፈትኩት ነው። አብሮት የሚመጣ እንትን አለ፣ ብሎን አለ፣ ያው የምታያይዙበት ሁሉ ነገርና በደንብ አድርገው ነው ሁሉ ነገር ፓክ ያደረጉት። ስለዚህ እስኪ እናውጣጣና ምን እንደሚመስል ደግሞ አብረን እናያለን። በመቀጠል ሁሉ ነገር አውጣተናል። እንደምታዩት ልጅ ይረዳሻል አለኝና ያው አብሮት የሚመጣ መመሪያ ስላለ እንዴት መገጣጠም እንዳለባችሁ እሱን እያየን እንግዲህ እንገጣጠማለን ማለት ነው። ባለቤቴ ትንሽ ቢዚ ስለሆነ ነውና ሲጨርስ ደግሞ እሱ መጥቶ ያግዘናል ማለት ነው። እሺ እንግዲህ እንደምታዩት ጨርሰናል። አንደኛውን ተጋግዘን ማለት ነው ለሶስት። አክቹአሊ ኢንስትራክሽኑ በጣም ቀላል ነበረ። ያው ብሎኖቹ ማአት ስለሆኑ እሱን ያው መገጣጠም ስለነበረብን ነው። እና ይሄን ይመስላልና በጣም ነው የሚያምረው። በጣም ነው የወደድኩት። ከለሩ ደግሞ ቡኒ ነው። ቡኒ ሆኖ ትንሽ ግሬም ከለር አለው፣ ግን በጣም ያምራል። ማቴሪያሉ ደግሞ ከፋይ ነውና ቆይ ቀረብ አድርጌ ያሳያችኋለሁ። እስኪ ልጅ መቀመጥ ፈለገና ለመሞከር ማለት ነው እና ወዶታል እሱ ራሱ። እስኪ እኔም ልቀመጥ እንጂ እንዴ
እና በጣም አሪፍ ነው፣ ይመቻል። በስማ የሚገርማችሁ ከዛኛው በፊት ከነበረኝ የባር ስቱል ይሄኛው ከፍ ያለ ነውና ከስር ደግሞ ከፈለጋችሁ ከፍ ከፈለጋችሁ ዝቅ ማድረጊያ ብሎን አለው ማስተካከያ ማለት ነው። እንደምታዩት አራቱንም ኦሬዲ ገጣጥመናቸዋል። ይሄንን ይመስላል። በጣም ነው የሚያምረው። ከለሩ ልነግራችሁ አልችልም። በጣም ነው የወደድኩት። ቤቴ ኪችኑ ነጭ ስለሆነ ይሄኛው ከለሩ ደመቅ አድርጎታል ማለት ነው። ኮዚ አድርጎታል ኪችኔ። እና ደግሞ ቅድም እንደነገርኳችሁ እዚህ ጋር ማስተካከያ ያለው እንደ ካውንተራችሁ ቁመት ከፍም ዝቅ ማድረግ ትችላላችሁ። ይሄ 33.5 ነው በአጠቃላይ የወንበሩ ርዝመትና ማስተካከል ትችላላችሁ ማለት ነው። በመጨረሻ እንግዲህ እንደምታዩት ይሄንን ይመስላል። እስኪ እናንተ አስተያየታችሁን እታች አስቀምጡልኝ። እንዴት እንደሚያምር ልነግራችሁ አልችልም። ኪችኔን ኮዚ አድርጎታል። ቀረብ አድርጌ ከለሩንና ከፋይነቱን ላሳያችሁ። ይሄን ይመስላል። የሚያምር ከለር ነው። ሌላም እንደ አማራጭ የተለያየ ከለር ስላላቸው ገብታችሁ ቼክ ማድረግ ትችላላችሁና በዚህ አጋጣሚ ፓፕ ሜሰንን በጣም ላመሰግን ወዳለሁ። ይሄን የመሰለ ቆንጆ ባር ስቱል ስለላኩልኝ። ከዌብሳይታቸው ላይ ቃለ መግዛት ፍላጎት ካላችሁ ቲና 10ን በመጠቀም ዲስካውንት ኮድ ስለሚሰጧችሁ እሱን ዲስካውንት ኮድ መጠቀም ትችላላችሁ።